በዩቲዩብ አውቶሜሽን ላይ ቆንጆ ኤዲቲንግ፣ ቆንጆ ተምኔል እና ቆንጆ ስክሪፕት ሊኖራችሁ ይችላል። ነገር ግን የመረጣችሁት ኒች የማይረባ ከሆነ ሁሉም ነገር ልፋት ነው። በፎቶ ላይ የምትመለከቱት ቻናል በ3 ወር ውስጥ ብቻ ከ23000 ሰብስክራይበር እና 4.4 ሚሊዮን በላይ እይታ አግኝቷል። ይህ ቻናል በወር $2000 በላይ ይሰራል። ይሄኛው ደግሞ ጎልድ ደስት የሚለው ቻናል በ2 ወር ውስጥ ብቻ ከ11000 ሰብስክራይበር በላይ እና $2800 በላይ ይሰራል። ሌሎች ቻናሎችም አሉ። ይሄ ዝም ብሎ የመጣ ውጤት ሳይሆን ስልታዊ በሆነ መንገድ አሪፍ ኒቾችን በመምረጥ የመጣ ውጤት ነው። ዛሬ የእናንተን ጥረት በ10 እጥፍ የሚጨምርና ትንሽ እይታ አግኝታችሁ ብዙ ዶላር የምትሰሩበትን የዩቲዩብ አውቶሜሽን ሚስጥር እነግራችኋለሁ። ከዚህ ቪዲዮ በኋላ ማንም የማይወዳደርበትን ከፍተኛ ክፍያ የሚከፍልና በአጭር ጊዜ ውስጥ ሊያድግ የሚችል ኒች እንዴት እንደምትለዩ ደረጃ በደረጃ አሳያችኋለሁ። እኔ ይህን የምነግራችሁ የዩቲዩብ አልጎሪዝምን መረጃ በማድረግና ሪሰርቾችን በመስራት ነው። ወደ ዋናው ሀሳባችን ከመግባታችን በፊት እንደዚህ አይነት አስተማሪና ስለ ገንዘብ አሰራር ይበልጥ ማወቅ ከፈለጋችሁ ይሄ ቻናል ለእናንተ ነው። ሰብስክራይብ አድርጉ አልላችሁም፣ ምክንያቱም ቪዲዮን ካያችሁ በኋላ እንደምታደርጉ አልጠራጠርም። እዚህ ነገር ላይ እንደ ትልቅ ችግር የሚነሳው ነገር ብዙ ጊዜ አባክናችሁ ቪዲዮ ትሰራላችሁ፣ ነገር ግን ምንም ተመልካች አታገኙ። የመጀመሪያው ችግር ሊሆን የሚችለው ከእናንተ በፊት ገበያውን የተቆጣጠሩት ትላልቅ ቻናሎች ስለሚኖሩ ነው። ሁለተኛው ደግሞ ቪዲዮአችሁ ቪው ቢኖረውም ተመልካቾቻችሁ ህፃናት ስለሆኑ ነው። ለህፃናት ኮንቴንት ደግሞ ያን ያክል ዩቲዩብ አይከፍልም። ሶስተኛውና ትልቅ ችግር የሚሆነው ሰዎች ቪዲዮአቸውን ከከፈቱት በኋላ ቶሎ ስለሚወጡባችሁ ነው። እንደዚህ ከሆነ ደግሞ ዩቲዩብ ለሰው ሪከመንድ ማድረጉን ያቆማል ቪዲዮአችሁ። ይሄንን ችግር በ3 ደረጃዎች አድርጌ እንዴት እንደምትፈቱት ልንገራችሁ። የመጀመሪያው ማድረግ ያለባችሁ ነገር አሸናፊ ኒቾችን መለየት ነው። ዝም ብላችሁ ሰው ስለነገራችሁ ወይንም በራሳችሁ ተነስታችሁ ኒች አትምረጡ። ውጤት እያመጡ ያሉ አዳዲስ ቻናሎችን ፈልጉ። ዩቲዩብ ላይ ትገቡና እነዚህ 3 መስፈርቶች የሚያሟሉ ቻናሎችን ትፈልጋላችሁ። የመጀመሪያው የሰብስክራይብ ቁጥራቸው ከ20000 በታች የሆኑ ቻናሎችን ትፈልጋላችሁ። ሁለተኛው ደግሞ ብዙ ቪዲዮዎቻቸው ከ50000 በላይ እይታ ማግኘት አለባቸው። ሶስተኛ ላይ ደግሞ እድሜያቸው ቻናላቸው ከተከፈተ ከ6 ወር በታች መሆን አለበት። ይሄ ለምን ይሰራል ካላችሁኝ ትናንሽ ቻናሎች እንደዚህ አይነት እይታ ካላቸው ኒቹ ቢሰራበት በጣም የሚያዋጣ ኒች እንደሆነ ታያላችሁ። ለምሳሌ መጀመሪያ ላይ እንዳሳየኋችሁ በኤአይ የሚሰሩ የመኪና እደሳዎች በሚሊዮን የሚቆጠሩ እይታዎችን እያገኙ ነው። በነገራችን ላይ እንደዚህ አይነት ሬስቶሬሽን ወይንም እደሳ አይነት ቪዲዮ ከፈለጋችሁ እንዴት እንደሚሰራ ከፈለጋችሁ ኮሜንት ላይ አሳውቁኝ፣ እሰራላችኋለሁ። እዚህ ጋር ማወቅ ያለባችሁ ነገር ደግሞ ቪዲዮ ስለታየ ብቻ ምርጥ ነው ማለት አይደለም። ቀጣዩ ነግራችሁን ነገር ካልተሟላ ጊዜያችሁን ነው ዝም ብላችሁ የምታጠፉት። ሁለተኛ ደረጃ የሚሆነው የኒቹን ጥንካሬ ማረጋገጥ አለባችሁ። ይሄ ምን ማለት ነው? ኒቹ ጊዜያዊ ወሬ እንዳልሆነ ማወቅ አለባችሁ ማለት ነው። ለምሳሌ የዜና ቻናሎችን አይታችሁ ከሆነ ጊዜያዊ ናቸው፣ ቢታዩ በዛ ከተባለ ለአንድ ሳምንት ይሆናል ማለት ነው። ይህንን ደግሞ ቼክ ማድረግ ያለባችሁን ስቴፕ ልንገራችሁ። ወደ ቻናሉ ትሄዱና ቪዲዮ የሚለው ላይ ትገባላችሁ። ከዛ ቪዲዮ የሚለው ላይ ከገባችሁ በኋላ ፖፑላር የሚለውን ትመርጣላችሁ። ፖፑላር የሚለው ቪዲዮ ከመረጣችሁ በኋላ በጣም ብዙ ቪው እንደሆነ ታያላችሁ። ከዛ ተመልሳችሁ ደግሞ በቅርቡ የፖስተቱትን ፖስት ስታዩ በጣም ትንሽ ከሆነ ያ ቻናል አይሆንም ማለት ነው። ማለት እየሞተ ያለ ቻናል ነው ማለት ነው፣ ወይንም እየሞተ ያለ ኒች ነው ማለት ነው። ነገር ግን ፖፑላሩን አይታችሁ ቆንጆ ሆኖ በቅርቡ የተለቀቁት ቪዲዮዎችም አሪፍ እይታ ያገኙ ከሆኑ ኒቹ በጣም አሪፍ ላይ ያለ ኒች ነው ማለት ነው። ምልክት ደግሞ የምታዩት በሳምንት 2 ወይም 3 ቪዲዮ የሚለቁ ከሆነ በጣም ገንዘብ እያገኙበት ነው ማለት ነው። ሶስተኛው ደረጃ ደግሞ አርፒኤም ሪቨርስ ኢንጂነሪንግ ይባላል። ኒች ከመምረጣችሁ በፊት ሶስተኛ ላይ ማድረግ ያለባችሁ ነገር ይህን ቪዲዮ ወይንም የዚህ ኒች ማን ነው ተመልካቹ ብላችሁ መጠየቅ አለባችሁ። ተመልካቹ ህፃን ነው ወይንስ ትልቅ ሰው ነው? ሀብታም ሀገር ነው ያለው ወይንስ ደሃ ሀገር ነው ያለው ብላችሁ መጠየቅ አለባችሁ። ከፍተኛ ሃይ አርፒኤም ያለባቸው ሀገሮች እንደ አሜሪካ ወይንም አውሮፓ ያሉ ሀገራቱ ሲሆን እድሜያቸው ደግሞ ከ45 ዓመት በላይ ቢሆን በጣም ጥሩ ነው። ለምሳሌ የጌሚንግ የህፃናት 1 ሚሊዮን ቪው ከሚያገኝላችሁ የሬስቶሬሽን ወይንም ኢንቨስትመንት ዘርፍ ላይ 10,000 ቪው ብታገኙ በጣም የተሻለ ነው። ይሄ ደግሞ ምን ያክል ማተር እንደሚያደርግ ያሳያችኋል። ባጭሩ ለማጠቃለል ያክል ገና ያላደጉ ነገር ግን ብዙ እይታ ያላቸውን ቻናል መፈለግ ነው።
ከዛ ቪዲዮአቸው ሁልጊዜ እንደሚታይ ማረጋገጥና ተመልካቾቻቸው ብር ያላቸውና ትልልቅ ሀገር የሚኖሩ ሰዎችን ማረጋገጥ ነው። ይህንን ዘዴ ከተከተላችሁ በአንድ ቪዲዮ ብቻ ያልታሰበ ገንዘብ መስራት ትችላላችሁ። እንደነገርኳችሁ የእደሳ ቪዲዮዎችን እንዴት መስራት እንደምትችሉ ማወቅ ከፈለጋችሁ ኮሜንት ላይ ያሳውቁኝ። ቀጣይ ቪዲዮ ሰራላችኋለሁ። ቪዲዮውን ከወደዳችሁት ወይንም ጠቅሞኛል ብላችሁ ካሰባችሁ ላይክ አድርጉት። ሌላ ያስፈልገዋል ብላችሁ የምታስቡት ሰው ካለ ደግሞ ሼር ማድረግ ትችላላችሁ። እንደዚህ ያሉ እውነተኛ አስተማሪና ስለ ገንዘብ ይበልጥ ማወቅ ከፈለጋችሁ ሰብስክራይብ ማድረግም ትችላላችሁ። ቀጣይ ቪዲዮ እዚህ ጋር እንገናኝ።